በቀሉ ካምቱ ዱባይ በቀሉ እንዴት ነው? አሪፍ ነው። በቃ ወይኔ በጉልበት በለኛ አንቺ በቀሉ እንዴ ደገም ሳር ውስጥ እንቁራሪ ስለሆንሽ ነው። አጠፊማ በቀሉ ቀንሽ ደረሰ። በቀሉ ቀንሽ ደረሰ። በቀሉ አንቺ ሳር ውስጥ ተንጠፋጠፊ፣ እኛ ዓለምን እየዞረን ነው። በቀሉ ቀንሽ ደረሰ። በቀሉ ቀንሽ ደረሰ። በቀሉ ቀንሽ ደረሰ። በቀሉ እንግዲህ ተዘጋጅ። በቀሉ ቀንሽ ደረሰ። አያጅቦ ባህር ውስጥ የቆየ መች ይዋኛል ድንጋይ 20 ዓመት ቢያስቆጥ አይችል በገላጋይ ሲመሽ ወጦ ከዱር ከተማ ነቃበት ፈሪም ሸሽቶ እንዳሄድ አንበሳን ላከበት እየጮሁ መሮጥ መርሲቱ ያንተ ነገር ለመስበር ካንተ ጋር ከተመሳሰሉ ፍጥረታቶች ጋር ነው ፕራክቲስ ማድረገው። እግርሽን እዚህ ጋር እንደምታየው አረግልሻለሁ ለገደስ ጸባይን ከሰመርክ ደግሞ እጅሽን እዚህ ጋር እንደምታየው እንጥስ አረግልሻለሁ። አጋችንም ትናንትና እቀጣለሁ ብዬ ሞተር እነዳለሁ ብዬ እግሬ ወደንኩኝ። ሴዶ ሁለት ነገር አይ ቲንክ ለፋይቱ ዓለም አዲስ ነው መሰለኝ። እግሬ ተጎድቷልና ፋይት መግባት አልችልም ብለህ ካሰብክ እንግዲህ ፕሮፌሽናል ሊንክ ትላለህ። let me give you one advice መቼም ፋይት ሙሉ ሆነ አትገባም። ሁሌ የሆነ ጉዳት ይዘህ ትገባለህ። every single fighter ለዚህ ኮንትራክት ስትፈርም ለዚህ ህይወት ሳይን አፕ ስታደርግ ፐርፌክት ሆኜ እገባለሁ ከልጅ ብለህ አይደለም የገባው። በቃ እኔ ፋይት ላደርግ ነው የገባሁት እንጂ ምንም አይነት ጉዳት ቢደርስብኝ ይሄን ነገር አላቋርጥም ብለሃል። ግን coming to my second point በቃ ተጎድቻለሁ፣ ፌር አይደለም ጆኒ ኦልሬዲ ሳልጎዳ ይሄንን ለብር አፍስሼ ትሬኒንግ ላይ ይበላኝ ነበር። አሁን ግን እንዴት አድርጌ ፌል አድርገው ካልክ እኔ ላይቭ ላይ በመላው ኢትዮጵያ ህዝብ ፊት ለፊት አንድ ግሬን አንተ የተጎዳው ነገር እጎዳዋለሁ እኩል እንዲሆን ማለት ነው እንጂ ኬጅ ውስጥ አልገባም የሚል ነገር ሴዶ አታስቡ። if your leg is hurt I'll break my leg too እንገናኛታለን። እናንተ ብቻ አስመጡልኝ ብያለሁ ሴዶ። I'm also kind of disappointed እኔ ከመስበሬ በፊት የራስ ነገር እንትን በማለት እኔ ችሎታዬን እና ኢንተለጀንስን ተጠቅሜ የሴዶ ነገር ሰብራለሁ ስል your lack of intelligence broke your own leg. How this is preposterous. ሴዶ we are still going to be fighting no matter what happens. ምድር ትገለበጣለች እንጂ እኔና እንደዛ ኬጅ ውስጥ አንገናኝ አንቀርም።